የጊዜ ፍሰት በኢትዮጵያ ቀለማት። ሰላም ጤና ይስጥልኝ። ዛሬ ሚያዝያ 8 ቀን 2018 ዓመተ ምህረት ነው። በኢትዮጵያ ሰማይ ስር ጊዜው የሚሰላው በራሱ በሆነ ቀመር፣ በራሱ በሆነ የፀሐይና የጨረቃ ዑደት ነው። ዓለም በ2026 የፈረንጆች ዘመን ውስጥ ስትገኝ የጸደይ ወራትን ስትቀበል፣ እኛ ግን በራሳችን የዘመን ቀመር ውስጥ ሆነን የክረምቱን መግቢያ ዋዜማ እና የትንሣኤን በዓል መንፈስ እያጣጣምን እንገኛለን። ሚያዝያ በኢትዮጵያ ምድር ልዩ ትርጉም አለው። ከበጋው መውጣትና ከክረምቱ መግባት መካከል ያለች ድልድይ ነች። ሚያዝያ መጋቢ እንደሚባለው ተፈጥሮ ለምልማ አዝመራው ተሰብስቦ ጎተራ የሚሞላባት ብቻ ሳይሆን መንፈሳዊና ባህላዊ እሴቶቻችንም በደመቀ ሁኔታ የሚከበሩበት ወር ነው። ዛሬ ሚያዝያ 8 ቀን ኢትዮጵያ ገበሬ ነገን ተስፋ አድርጎ መሬቱን የሚያዘጋጅበት፣ ተማሪዎች የትምህርት ዘመናቸውን ለማገባደድ የሚተጉበት እና እኛም እንደ አንድ ማህበረሰብ ካለፈው ተምረን ለተሻለ ነገ የምንሰናዳበት ዕለት ነው። የጊዜው ልዩነትና አንድነታችን ብዙ ጊዜ ኢትዮጵያ በ7 እና በ8 ዓመት ዘግይታ ትከተላለች የሚል ብሂል ይሰማልም። ነገር ግን እውነታው ከዚህ ይለያል። እኛ ወደ ኋላ የቀረን ህዝቦች ሳይሆን የራሳችን ታሪክና ማንነት የጠበቀ የጊዜ አቆጣጠር ያለን ኩሩ ህዝቦች ነን። በዓለም አቀፍ ደረጃ በኤፕሪል 2026 ውስጥ ስንሆን በቤታችን በኢትዮጵያችን ግን 2018 እየኖርን ነው። ይህ ልዩነት ድካማችን ሳይሆን ልዩ ውበታችን ነው። ልዩ መሆናችንን የራሳችን የሆነ ታሪክ አሻራ እንዳለን ማሳያ ነው። ስለዚህ ዛሬ ሚያዝያ 8 ቀን 2018 ዓመተ ምህረት ሲሆን ጊዜው ዝም ብሎ የሚያልፍ ቁጥር ሳይሆን አዲስ እድል መሆኑን እናስብ። እያንዳንዱ ደቂቃ አዲስ ታሪክ ሁሌ የምናስመዘግብበት ዕለት እንዲሆንልን ውጤታማ ያድርገን ፈጣሪ። ሀገራችን ኢትዮጵያን ይባርክልን።